ውድድሩ እንደቀጠለ ነው። ዛሬም እንግዲህ ቴዲ አማዶና አንድ ኮረዳ እስኪ እሱን ገጥመዋለሁ ብለዋለች። እንዴት ነው መታሸንፍ ይመስልሻል? አትጠራ ስለስንት? አረ 100 ከበድ። እሺ አንተስ? ከመቶ 150 ሜዳውም ይኸው ፈረሱም ይኸው። ከመቶ 150 ብለዋል። ሜዳውም ይኸው ፈረሱም ይኸው። እናንተ ግን ቪዲዮን እስከ መጨረሻ አይታችሁ ማን እንዳሸነፈ ኮሜንት ላይ አስቀምጣላችሁ። ማን ይጀምራል? እኔ ጀምራለሁ። ቴዲ ወደ መድረኩ ግባ። ህይወት ወደ መድረኩን እንግዲህ እንዳያችሁት ነው። የሚገርም ጭፈራ ተደርጓል። አሸናፊውን አሁን እንገልጻለን። እናንተ ግን ኮሜንት ላይ አስቀምጡ። ግን ያሸነፈ ሰው የፈለገው ነገር የሚያደርግ ይሆናል። እኔ ነኝ እንጂ ማን ልንገራችሁ፣ ቀስ በሉ። እንደዛ በለኝ እንጂ ያራዳ አሸናፊዋ ህይወት ናት። አሁን ጊፋታም ደርሷል። የምትፈልጊው ነገር ምንድነው? እኔ ለጊፋታ ጸጉሬ መሰራት ወላይታ ሶዶ ላይ አለ የተባለ ጸጉር ቤት አለ። አሪፍ ነገር ነው የሚሰሩት። ከዛ እንሄዳለን። ሄለን አሸናፊዋን እንግዲህ ወላይታ ሶዶ ላይ አለ የተባለበት ጸጉር ቤት ነው የምወስዳት። ባርች ቢዩቲ ሳሎን ትባላለች። ወላይታ ሶዶ ላይ እንግዲህ በሹሩባ ስፌት ሂና የምትታወቀው ባርች ለበዓሉና ለተለያዩ ፕሮግራሞች ባርች ቢዩቲ ሳሎን በመምጣት ፏ ሽብርቅ ድምቅ ለማለት የምትፈልጉ ብቃት ባላቸው ባለሙያዎች አገልግሎት የምንሰጥ ይሆናል። አድራሻችን የሚገኘው ወላይታ ሶዶ ሎንጌል በሚወስደው መንገድ አዲስ የተሰራ ያለው ህንፃ አቡሽ ህንፃ አንደኛ ፎቅ ያገኙናል። በተጨማሪም በዚህ ስልክ ቁጥር በመደወል አገልግሎት ማግኘት ትችላላችሁ። መልካም ቀን።